በጥያቄያችሁ መሰረት ዛሬ የጂኤልኤም 5ን ፉል ኮርስ ይዤላችሁ መጥቻለሁ። በዚህ ኮርስ ውስጥም የምናየው ሙሉ በሙሉ በአማርኛ የተዘጋጀ የቱዱ ሊስት አፕሊኬሽን፣ እጅግ በጣም የሚያምር ስላይድ፣ ኤአይን በቀላሉ የሚያስተምራችሁን ምርጥ ዌብሳይት፣ እንዲሁም እጅግ በጣም የሚያምር የኢትዮጵያ ኢሚግሬሽንና ሲቲዝንሺፕ ዌብሳይት፣ እንዲሁም በጣም ብዙ ነገሮችን በዚህ ፉል ኮርስ ላይ እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጀመሪያ ነገሮችን ግልጽ እናድርግ። ቻት ዚ.ኤአይ ምንድን ነው? ጂኤልኤም 5ስ ምንድን ነው? ቻት ዚ.ኤአይ ልክ እንደ ቻት ጂፒቲ የምንጠቀምበት የድረገጽ ገጽታ ወይም ደግሞ ፕላትፎርም ሲሆን ከጀርባ ሆኖ የሚሰራው ሞተር ወይም ደግሞ አይምሮ ደግሞ ጂኤልኤም 5 ይባላል። ይህም በቅርቡ ጁን 2026 የተለቀቀ ኦፕን ኖይስ ወይም ደግሞ ለህዝብና ለዲቨሎፐሮች ክፍት የሆነ እጅግ በጣም የላቀ ሞዴል ነው። የዚህ ኤአይ ትልቁ ልዩነት ሁለት ነገሮች ላይ ነው። የመጀመሪያው የማስታወስ አቅም ወይም ደግሞ 1 ሚሊዮን ኮንቴክስት ዊንዶ፣ በአንድ ጊዜ እስከ 1 ሚሊዮን ቃላትን ወይም ደግሞ ቶክኖችን ማንበብና ማስታወስ ይችላል። ይህ ማለት ሙሉ መጽሐፍን ወይም በጣም ረጅም የኮድ ፋይሎችን በአንድ ጊዜ ሰጥታችሁ ትክክለኛ ትንታኔ ሊሰጣችሁ ይችላል። ሁለተኛው የማስታወስ ችሎታ ወይም ቲንኪንግ ሞድስ። ይህ ኤአይ ዝም ብሎ ፈጥኖ ከመመለሱ በፊት ጥያቄውን ጠለቅ ብሎ በማሰብና በማመዛዘን ስህተት የሌለው መልስን ይሰጣችኋል። አሁን ደግሞ ይህንን ኤአይ እንዴት እንደምጠቀሙ አንድ ባንድ አሳያችኋለሁ። በቅድሚያ ወደ ብሮዘራችሁ በመሄድ chat.z.ai ብላችሁ ሰርች ታደርጋላችሁ። ከዛም በዚህ መልኩ ዌብሳይቱ ይመጣላችኋል። እንደምታዩት የፕሮፋይል ምልክቷን በመጫን ሳይን አፕ ታደርጋላችሁ። በቀላሉ አካውንቱን በመክፈት ሎጊን ማድረግ ትችላላችሁ ማለት ነው። በጣም ቀላል ነው አጠቃቀሙ። በዋናነት ይህ ፕላትፎርም ወይም ይህ ዌብሳይት በሁለት ይከፈላል። የመጀመሪያው ቻት ሞድ ሲሆን ሁለተኛው ደግሞ ኤጀንት ሞድ ነው። እያንዳንዱን በዝርዝር አሳያችኋለሁ። በቅድሚያ ቻት ሞድን እንመለከታለን። ይህ ክፍል ለፈጣን ጥያቄዎችና መልሶች፣ ጽሁፎችን ለማዘጋጀት እንዲሁም መረጃን ለማግኘት ይጠቅማል። እዚህ ጋር ማወቅ ያለባችሁ ሁለት ሚስጥራዊና ጠቃሚ ባህሪያት አሉት። አንደኛው ሲስተም ፕሮምፕት ይባላል ወይም ደግሞ የስርዓት ትዕዛዝ ይባላል። ይህም ለኤአዩ ማን መሆን እንዳለበት የምትነግሩት ቦታ ነው። ለምሳሌ አንተ የረጅም ዓመት ልምድ ያለህ መምህር ነህ፣ ነገሮችን በቀላሉ ለጀማሪ ተማሪዎች አስረዳልኝ ብትሉት በቀላሉ ትዕዛዛችሁን ከወሰደ በኋላ ትክክለኛ መልሶችን እንደ አስተማሪ ሆኖ ይነግራችኋል። ሁለተኛው ደግሞ ቲንኪንግ ሞድ ነው ወይም ደግሞ የማሰብ ሁኔታ ነው። ከባድ ወይም የሂሳብ ጥያቄ ስትጠይቁት የማሰብ ምርጫውን ወይም ደግሞ ማክስ ትመርጣላችሁ። ሁለት አይነት አማራጮች አሉት ማለት ነው። ማክስ እና ሃይ ይባላል። ማክስ ላይ ብታደርጉት የተሻሉ ውጤቶችን ታገኛላችሁ። በዚህ ጊዜ ኤአይ ውስጣዊ ስሌቶችን ሰርቶ አሳማኝና የተብራራ መልስ ይሰጣችኋል። ይህንም ለማድረግ ቲንኪንግ ሞዱን አብርተን እንሞክሯለን ማለት ነው። ይህ ሞድ ኤአዩ ከመመለሱ በፊት በትክክል አስቦ ትክክለኛ መልሶችን እንዲሰጣችሁ ያደርጋል። ለምሳሌ አንድ ከባድ የሎጂክ ጥያቄን ጠይቀው 3 ሰዎች አሉ። አበበ ከከበደ ይበልጣል፣ ጫልቱ ደግሞ ከአበበ ታንሳለች፣ ነገር ግን ከከበደ ትበልጣለች። በእድሜ ትንሹ ማን ነው ብለን እንጠይቋለን። ከዛም የጂኤልኤም 5.2 ሞዴልን ከመረጥን በኋላ እንደምታዩት ቲንኪንጉን ሞዱን ኦን አድርገናል። ማክስን እንመርጣለን። በመቀጠል ደግሞ ኢንተር እንለዋለን። እንደምታዩት እንደዚህ አይነት ኤረሮችን ሊያመጣላችሁ ይችላል። በጣም ብዙ ሰዎች አሁን ላይ እየሞከሩት ስላሉ እንደዚህ አይነት ኤረሮች ያመጣላችኋል። ደጋግማችሁ መሞከር ትችላላችሁ። ከፈለጋችሁም ሞዴሉን መቀየር ትችላላችሁ ማለት ነው። ቱርቦ 5ን መምረጥ ትችላላችሁ ወይም 5.1 መምረጥ ትችላላችሁ። እንደምታዩት ቲንኪንግ ሞዱ ይመስላል ማለት ነው። እያንዳንዱን ነገር አናላይዝ እያለ ይገኛል። ኢንፑቱን የሰጣችሁትን አይደንቲፋይ ያደርጋል ማለት ነው። የትኛው ያንግስት ነው የትኛው ኦልደስት ነው የሚለውን። ከዛም በዚህ መልኩ በደንብ ካሰበ በኋላ መልሱን ይዞላችሁ ይመጣል። እንደምታዩት መልሱን ሰጥቶናል ማለት ነው። እሺ በጣም ደስ ይለኛል። የተሰጠኝም ሚና በሙሉ ተቀብያለሁ ይላል። እያንዳንዱን መልስ እንግዲህ በዚህ መልኩ ያስቀምጥላችኋል። እንደምታዩት እጅግ በጣም በሚገርም ሁኔታ እያንዳንዱን ማብራሪያ ካስቀመጠ በኋላ መልሶቹን በዚህ መልኩ ያስቀምጥላችኋል ማለት ነው። እጅግ በጣም በሚገርም ሁኔታ ነው መልሱን ያስቀመጠልን። አሁን ደግሞ እንዴት ትላልቅ መጽሐፍን ሰጥተነው ያንን ነገር በዝርዝር እንዴት እንደሚያስቀምጥልን አሳያችኋለሁ። አንድ የ200 ገጽ ፒዲኤፍ ሰጠዋለሁ፣ የኢኮኖሚክስ መጽሐፍ ማለት ነው። ከዛም በዚህ መጽሐፍ ውስጥ ስለ አፍሪካ ኢኮኖሚ እድገት የተጠቀሰን ዋና ዋና ነገሮች ብቻ አውጣልኝ እለዋለሁ። በ5 ቡሌት ፖይንት በአማርኛ ጻፍልኝ ብዬ ትእዛዝ ሰጠዋለሁ። በመቀጠልም ኢንተርን እጫናለሁ። እዚህ ጋርም የተጠቀምኩት ሞዴል የጂኤልኤም 5.1 ነው። እንደምታዩት አሁንም ቲንኪንግ ሞዱን ስላበሮት በዚህ መልኩ እያንዳንዱን ነገር አናላይዝ ያደርገዋል። ማለትም በዚህ ሰዓት ላይ ሙሉ መጽሐፉን ያነቧል ማለት ነው። ከዛም በምታዩት መልኩ በ5 ቡሌት ፖይንት ያስቀምጥልናል። የህዝብ ጥራትና ብዛት፣ የቴክኖሎጂ ልማት፣ የአንድ ዘርፍ ምርታማነት ግምት፣ ያልተመጣጠነ እድገት፣ እያንዳንዱ እንደምታዩት በዚህ መልኩ ዘርዝሮልናል። በጣም በሚገርም ሁኔታ ማለት ነው። 1 ሚሊዮን ኮንቴክስት ዊንዶ ስላለው እስከ 1 ሚሊዮን ቃላትን ኢንፑት ላይ ልትሰጡት ትችላላችሁ። በጣም በሚገርም ሁኔታ መልሱን ያመጣላችኋል።
ይህንንም ሼር ማድረግ ትችላላችሁ። አሁን ደግሞ ወደ ከባዱና በጣም ገራሚው ክፍል እናልፋለን። ኤጀንት ሞድ ይባላል። ይህ ክፍል በተለይ ለፕሮግራሚንጎች ወይም ደግሞ ለተለያዩ ውስብስብ ስራ ለምትሰሩ እጅግ በጣም ነው የሚጠቅማችሁ። ኤጀንት ሞድ ራሱን ችሎ ወይም ደግሞ አውቶኖመስሊ ያስባል፣ ይሰራል። ለምሳሌ ያክል እንዴት የሚገርም አይነት ቱዱ ሊስት እንደሚሰራልኝ ያሳያችኋለሁ። በቅድሚያ በግራ በኩል እንደምታዩት ይህንን ምልክት ከተጫንም በኋላ ወደ ኤጀንት ሞድ እንቀይረዋለን። ከዛም መግቢያ ላይ ያሳያችሁን የቱዱ ሊስት አፕሊኬሽን ወይም የቱዱ ሊስት ዌብ አፕ እንዴት እንደሚሰራልኝ ያሳያችኋለሁ። አጠር ያለች ፕሮምፕት ነው የምሰጠው። ኤችቲኤምኤል፣ ቴልዊንድ፣ ሲኤስኤስ እና ጃቫስክሪፕት ተጠቅመ ቆንጆ የሆነ የዕለታዊ ስራዎችን የሚሰራ ወይም ደግሞ የዕለታዊ ስራዎችን መመዝገቢያ ቱዱ ሊስት ዌብሳይት ስራልኝ እለዋለሁ። እንደምታዩት ኤጀንት ስለሆነ እያንዳንዱን ነገር እንደናንተ ሆኖ የሚሰራው ወይም እንደ ፕሮግራመር ሆኖ የሚሰራው በምታዩት መልኩ ዝርዝሮቹን እያንዳንዱን እየሰራ ይገኛል። ሎካል ስቶሬጅ ሳይቀር ነው እንግዲህ የሚሰራልን። በጣም በሚገርም ሁኔታ ዳታቤዙን ላይ ያዘጋጃል። በመቀጠል እያንዳንዱን ነገር ካዘጋጀ በኋላ ፕሮግራሙን መጻፍ ይቀጥላል እንደምታዩት። ስለዚህ ይህ ኤጀንት ምን ያህል ደቂቃ ይፈጅበታል የሚለውን እዚህ ጋር ስቶፕዎች ወይም ደግሞ ታይመር አዘጋጅቼ ምን ያህል ደቂቃ እንደሚፈጅ አሳያችኋለሁ። በምታዩት መልኩ እንግዲህ ተርሚናሉን ከፍቶ እያንዳንዱ ነገር እየሰራ ይገኛል። ኦልሞስት ወደ 11 ደቂቃ ከፈጀበት በኋላ እንደምታዩት ኤቭሪቲንግ ሰርቶ ጨርሶልናል። ፐብሊሽ የሚለውን በመጫን ፐብሊሽ ማድረግ ትችላላችሁ። እንዲሁም ደግሞ ሼር ማድረግ ትችላላችሁ ማለት ነው። ስለዚህ ፐብሊሽ ካረግን በኋላ በቀጥታ ይህንን ሊንክ ከወሰድን በኋላ ሌላ ኒው ታብ ላይ እንከፍተዋለን። እንደምታዩት በጣም የሚያምር ዌብሳይት ሰርቶልናል። እያንዳንዱ ነገር ፐርፌክትሊ ነው የሚሰራው። እንሞክሯለን ሁሉንም። የዕለት ተዕለት ስራዎቻችሁን እዚህ ጋር መመዝገብ ትችላላችሁ። እንደምታዩት እያንዳንዱ ካታጎሪ ያለው አጠቃላይ ብሎ የምትሰሩትን ነገር ያስመርጣችኋል። እንዲሁም መካከለኛ የሚል አለ። እሱንም እንግዲህ ታስኩን ትሰጡታላችሁ። በመቀጠል አዲስ ስራ ያስገቡ ወይም ደግሞ አዲስ ስራ ይዘዙ ይላል። እዚህ ጋር የምትሰሩትን ነገር ትጽፈሉላታላችሁ። እኔ ዩቲዩብ ቪዲዮ ብዬ እዚህ ጋር አዳረገዋለሁ። ከዛም በምታዩት መልኩ ሪል ታይም እያንዳንዱ ነገር ከላይ አፕዴት እያደረገ ይገኛል። አሁንም ተምኔል ዲዛይን ብዬ ጽፍለታለሁ። በመቀጠልም እንደምታዩት ጠቅላላ 3 ስራዎች እዚህ ጋር አሉ ማለት ነው። መጀመሪያ የተቀመጠ ስላለ 3 አድርጎታል። እያንዳንዱን ሪል ታይም ዳታ እዚህ ጋር ማየት ትችላላችሁ። እንዲሁም የተጠናቀቀ ንቁና ሁሉም የሚል አለ። ኤዲትን ማድረግ ትችላላችሁ። ስትጨርሱ ደግሞ ቲክ አርግታችሁ ማለፍ ትችላላችሁ። የተጠናቀቀ ውስጥ ያስገባል ማለት ነው። ስትጨርሱ እዚህ ጋር ቲክ አርግታችሁ ስታልፉ የተጠናቀቀ ውስጥ ያስገባል። ዲሌት ማድረግ ትችላላችሁ። እንዲሁም እዚህ ጋር አዲስ፣ አሮጌና ቅድሚያ የሚሉ አማራጮች አሉ። ስለዚህ አሁን ይህ ነገር የሚጎለው ቀናት ብቻ ናቸው። እንዲሁም ደግሞ ዳርክ ሞድ የለውም። እሱን ደግሞ እንዴት እንደምናደርግ አሁን አሳያችኋለሁ። እዚሁ ጋር ተመለሰን ኤጀንቱ ጋር ማለት ነው ትዕዛዝ እንሰጠዋለን ወደ ዳርክ ሞድ እንዲቀይረውና እንዲሁም ደግሞ የሳምንቱን ቀናት እንዲያስገባ ትዕዛዝ እንሰጠዋለን። በምታዩት መልኩ እንግዲህ እያንዳንዱን ነገር እየሰራው ይገኛል። ዳታቤዞቹ መመልከት ትችላላችሁ። እያንዳንዱን ፎልደር እዚህ ጋር መመልከት ትችላላችሁ። ወደ ብላክ ሞድም ቀይሮልናል እንደምታዩት። ሁሉን ነገር እስኪጨርሰው ሌላ ማሳያችሁ ነገር አለ ማለት ነው። ፓወርፖይንት እንዴት እንደምታዘጋጁ አሳያችኋለሁ። የተወሰነ ደቂቃዎች ስለሚፈጅበት እሱን ትተን አሁን ወደ ፓወርፖይንቱ እናልፋለን። በግራ በኩል ያለውን ታብ ስትጫኑት እንደምታዩት ኤአይ ፒፒቲ የሚል አማራጭ አለ። እሱን እነካዋለን። ከታች ራሱ ያዘጋጃቸው ቴምፕሌቶች አሉ። በጣም ብዙ ናቸው ኤአይ ቴምፕሌቶች። ከነዚህ ውስጥም መውሰድ ትችላላችሁ ማለት ነው ኢንስፓይሬሽን ከፈለጋችሁ። እንዲሁም የቢዝነስ ቴምፕሌቶች አሉ። ዲዛይን፣ ኤጁኬሽን፣ ማርኬቲንግ፣ ፕሮዳክቲቪቲ፣ ቴክኖሎጂ እያንዳንዱ ቴምፕሌት አለ ማለት ነው። ስላይዶችን ከፈለጋችሁ ከዚህ ውስጥ መምረጥ ትችላላችሁ። በራሳችሁም ከፈለጋችሁ እዚህ ጋር መጻፍ ትችላላችሁ። እንዲሁም ሪኮመንድድ ፕሮምፕቶች አሉት። ከነዚህ ውስጥ መምረጥ ትችላላችሁ። እኔ ከዚህ ውስጥ አንዱን ሪኮመንድድ ፕሮምፕት ሰሌክት አድርጌ ምን ያህል ሪዛልት እንደሚሰጠኝ ያሳያችኋለሁ። እንደምታዩት ልክ እንደተጫንኩት ቲንኪንጉን ይጀምራል ወይም ደግሞ የማሰብ ችሎታውን እዚህ ጋር ማየት ትችላላችሁ። ከቨር ፔጁን እያንዳንዱን ነገር እዚህ ጋር ከዘረዘረ በኋላ ምን እንደሚሰራም እዚህ ጋር ይነግራችኋል። ከዛም በኤችቲኤምኤል ነው ማለት ነው ስላይዱን የሚሰራልን። ውጤቱም እጅግ በጣም እንደሚያስገርመን ተስፋ አደርጋለሁ። እያንዳንዱን ስላይድ እያዘጋጀ ይገኛል። እንደምታዩት ኮዶቹን እየጻፈ ነው። ከዛም በዚህ መልኩ እጅግ በጣም የሚያምር ስላይድ ሰጥቶናል። በጣም የሚያምር ማለት ነው። እንደምታዩት ኤችቲኤምኤል ነው የሰራው። በመቀጠል ደግሞ እንዴት የኤአይ መማሪያ ዌብሳይት እንደምንሰራ ያሳያችኋለሁ። ስለዚህ አሁን የኤአይ መማሪያ ዌብሳይቱን እንሰራለን። በቅድሚያ ግን ስላይዱን ነው የምንሰራው። እንደምታዩት ኒው ቻት ውስጥ ከገባን በኋላ ሞዴሉን እንመርጣለን። አሁን የምንጠቀመው ሞዴል ደግሞ የጂኤልኤም 5V ቱርቦ ይባላል። እንደምታዩት ሞዴሉን ከመረጥነው በኋላ ቱሎች እዚህ ጋር አሉ። ኢኔብል እናደርጋለን። ቲንኪንጉና ዲፕ ሰርቹን ኢኔብል እናደርጋለን። በመቀጠል ከታች የተለያዩ ቴምፕሌቶች አሉ። ዲፕ ሪሰርች፣ ዌብ ዲቨሎፕመንት፣ ስላይድ ክሪኤሽን፣ ዶክመንት ሪዲንግ እና ቪዥዋል ሪኮግኒሽን ይባላሉ። እኛ የምንመርጠው ስላይድ ክሪኤሽን ነው። ከዛም እዚህ ጋር የምታዩትን ፕሮምፕት እናስቀምጥለታለን። ዲዛይን ሚ ኤ ስላይድ ፎር ቲቺንግ ኤአይ ፎር ቢግነርስ ይላል። እንደምታዩት ኢንተር እንለዋለን። ስለዚህ በቅድሚያ ስላይዱን ነው ማለት ነው
የምሰራው። ያንን ስላይድ ደግሞ ወደ ዌብሳይት እንቀይረዋለን። እንደምታዩት ቲንኪንግ ላይ ነው። ቀደም እንደነገርኳችሁ እንግዲህ ስላይዶቹንም በኤችቲኤምኤል ነው የሚሰራው። በዚህ መልኩ ስላይዱን አንቶልኛል። ነገር ግን አንድ ፔጅ ብቻ ነው የሰራልኝ። እኔ የምፈልገው ግን 20 ፔጅ ነው። ስለዚህ እዚህ ጋር ትእዛዝ ሰጠዋለሁ ማለት ነው። ስላይዱ እንደምታዩት እጅግ በጣም ነው የሚያምረው። ስለዚህ ምን እንለዋለን? ሜክ ኢት 20 ፔጅ ብለን እናዟለን ማለት ነው። ድጋሚ እዛው ቻት ላይ በምታዩት መልኩ እንግዲህ እጅግ በጣም በሚገርም ፍጥነት እያንዳንዱን ስላይድ እየሰራልን ይገኛል። በዚህ መልኩ እንግዲህ እያንዳንዱን ስላይድ ሰጥቶልናል። እንደምታዩት በጣም በሚገርም ሁኔታ ነው በኤችቲኤምኤል ነው የሰራልን። አሁንም 20 ስላይዶችን ሰርቶልናል። ስለዚህ ይህንን ስላይድ አስፍተን ማየት ስለማንችል ወደ ምን እንቀይረዋለን? ወደ ዌብሳይት እንቀይረዋለን ማለት ነው። እንደምታዩት ይህን ይመስላል ስላይዱ። ኦልሞስት በዌብሳይት አይነት ሉክ ነው የሰራልን ማለት ነው። በጣም ነው የሚያምረው። እያንዳንዱ ነገር እንግዲህ አስቀምጦልናል። ናሮ ኤአይ፣ ጄኔሬቲቭ ኤአይ፣ የኤአይ ምድቦችን በምን ምን ይከፈላሉ የሚሉትን እያንዳንዱ ነገር፣ ኪ ካፓቢሊቲዎቹን ምን ምን እንዳላቸው፣ ሪል ኤግዛምፕልስ፣ ማሽን ለርኒንግ ምን እንደሆነ፣ ማሽን ለርኒንግ እንዴት እንደሚሰራ እያንዳንዱ ነገር እንግዲህ እዚህ ጋር አስቀምጦልናል። ስለዚህ አሁን ምን እናደርጋለን? ይህንን ስላይድ ወደ ኤችቲኤምኤል እንቀይረዋለን። ምን እንለዋለን? እዛው ቻት ላይ እንግዲህ ይህንን ፕሮምፕት እንሰጠዋለን። ጊቭ ሚ ዌብሳይት ሊንክ ቱ ሾው ኢት ኦን አናዘር ታብ ኤንድ ፐብሊሽ ኢት እለዋለሁ። እንደምታዩት ይህንን ፕሮምፕት በመጠቀም በቀላሉ ዌብሳይቱን ይሰራልኛል ማለት ነው። እሱ ዌብሳይቱን እስኪሰራልን ወደኋላ እንመለሳለን ማለት ነው። የምታስታውሱ ከሆነ ቅድም የያዝነው አንድ ትእዛዝ አለ። የቱዱ ሊስቱን ዳርክ ባክግራውንድ እና ቀኖቹን ጨምርበት ብለን ነበር። እሱን ጨርሶልናል። እንደምታዩት ይህን ይመስላል። በምታዩት መልኩ እንግዲህ ለሞባይልም ይሆናል ሪስፖንሲቭ የሆነ ዌብሳይት ነው የሰራልን። ኒው ታብ ላይ ከፍተን እንመለከተዋለን እያንዳንዱን ነገር። እንደምታዩት እያንዳንዱን ቀናት ከላይ አስቀምጦልናል ማለት ነው። በከለር በጣም ነው የሚያምሩት። እንደምታዩት በጣም በሚገርም ሁኔታ ነው የሰራልን ከሰኞ እስከ እሁድ ማለት ነው። ኤቭሪቲንግ እዚህ ጋር አስቀምጦልናል። ቀኖቹን ለመምረጥ እዚህ ጋር እንጫናለን። እንደምታዩት ሰኞ፣ ማክሰኞ፣ እሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድ ይላል። ሐሙስ ላይ ስለሆነ ይህን ቪዲዮ የሰራሁት ዛሬ ይላል ማለት ነው። የሐሙሱ እንደምታዩት ላይፍ ታይም ዳታ ያሳየናል። በመቀጠል እንግዲህ መካከለኛ ነው፣ ከፍተኛ ነው፣ ዝቅተኛ ነው የሚለውን እንመርጣለን። ከዛም እንግዲህ ስራዎቹን እንመርጣለን ማለት ነው። ስራው የግል ነው፣ ጤና ነው ወይስ አጠቃላይ ነው የሚሉትን እያንዳንዱ ነገር፣ ግዢም ከሆነ እዚህ ጋር መምረጥ ትችላላችሁ። እኔ የግል እለዋለሁ ማለት ነው። ከዛም እዚህ ጋር ስራውን ሰጠዋለሁ። እንደምታዩት ቱዱ ሊስት ነው። በአጠቃላይ ምንም ግር ይላችሁ አይገባም። ሜንቶሪንግ ማይ ስቱደንትስ ብዬ ጽፍለታለሁ። ከዛም ጨምር የሚለውን በመጫን አድ እናደርገዋለን ማለት ነው። እዚህ ጋር እንደምታዩት ከታች አስቀምጦልናል ቀኑ መቼ እንደሆነ የግል የሚለውንም እያንዳንዱ ነገር አስቀምጦልናል። ስለዚህ ይህንን ቪዲዮ የቀረስኩበትን ቀን እዚህ ጋር እንደምታዩት አሳይቶኛል። ቅድም እንደነገርኳችሁ እሱን መርጧለሁ፣ ሐሙስ ማለት ነው። በመቀጠል እዚህ ጋር ሰጠዋለሁ ማለት ነው። ቪዲዮ ሹት ለዋለሁ ፕላስ እያንዳንዱ ነገር እንደምታዩት ከታች ተጨምሯል ብሎ አስቀምጦልናል። ኤዲት ማድረግ ከፈለጋችሁ ኤዲት ማድረግ ትችላላችሁ። ከፈለጋችሁም ሰርች ማድረግ ትችላላችሁ፣ ዲሌት ማድረግ ትችላላችሁ። ኤቭሪቲንግ እንግዲህ እያንዳንዱ ነገር ይሰራል። እንደምታዩት ስራውንም ስትጨርሱ ቲክ እያደረጋችሁ ማለፍ ትችላላችሁ። በዚህ መልኩ በሚገርም ሁኔታ እንግዲህ ቱዱ ሊስታችንን ሰርተነዋል። አሁን ደግሞ ወደ ዌብሳይቱ እናልፋለን። እንደምታዩት ዌብሳይቱን ሰርቶ ጨርሶልናል። ኤአይ ፎር ቢግነርስ ይላል። ኒው ታብ ላይ ከፍተን እንመለከተዋለን። እንደምታዩት እንግዲህ ኢንትሮዳክሽን ቱ አርቲፊሻል ኢንተለጀንስ ይላል። እያንዳንዱን ነገር ኤአይን መማር የምትፈልጉ ከሆነ እዚህ ጋር በቀላሉ መማር ትችላላችሁ ማለት ነው። ኤቭሪቲንግ ያስቀምጦልናል። እንደምታዩት ኤአይ ስማርትፎን ውስጥ አለ፣ ኢንተርቴንመንት ውስጥ፣ ሾፒንግ፣ ሄልዝ ኬር፣ ትራንስፖርቴሽን፣ ኮሚኒኬሽን ኤቭሪቲንግ ላይ አለ ማለት ነው። ኤአይ ኢቲክስ ኤንድ ቻሌንጅስ ኢን ኤአይ ላይ እያንዳንዱ ነገር መመልከት ትችላላችሁ። ከላይ እንጀምራለን ማለት ነው። ወደ ላይ ወስደነው ዋት ኢዝ አርቲፊሻል ኢንተለጀንስ ይላል። አርቲፊሻል ኢንተለጀንስ ምን እንደሆነ እዚህ ጋር ማንበብ ትችላላችሁ። እንዲሁም ደግሞ የሚሰራቸው ነገሮች እንደምታዩት ለርኒንግ ፍሮም ኤክስፒሪየንስ፣ ሪኮግናይዚንግ ፓተርንስ፣ አንደርስታንዲንግ ላንጉዌጅ፣ ሶልቭ ፕሮብሌም ኤአይ ይህን ሁሉ መስራት ይችላል ማለት ነው። እንደምታዩት በሚገርም ሁኔታ ሃቨር ስናደርግበትም ይህን የመሰለ አኒሜሽን ሰጥቶናል። ኤብሪፍ ሂስትሪ ኦፍ ኤአይ ይላል። የኤአይን ሂስትሪም እዚህ ጋር ኢቮሉሽን ያስቀምጦልናል። በጣም በሚያምር ዩዘር ኢንተርፌስ ነው የሰራለን። ቴልዊንድን ስለተጠቀመ እንግዲህ በጣም የሚያምር አይነት ዩዘር ኢንተርፌስ ሰጥቶናል። ናሮ ኤአይ እና ጀነራል ኤአይንም እዚህ ጋር እንደምታዩት አስቀምጦልናል። ማሽን ለርኒንግ ምን እንደሆነም እዚህ ጋር መማር ትችላላችሁ። ሱፐርቫይዝድ አንድ ሱፐርቫይዝድ ሪኢንፎርስመንት እንዲሁም ደግሞ ማሽን ለርኒንግ እንዴት እንደሚሰራም እዚህ ጋር መገንዘብ እንችላለን ማለት ነው። በቀላሉ ምሳሌዎችን ይሰጠናል። ዲፕ ለርኒንግ ምን እንደሆነ ኤቭሪቲንግ እንግዲህ እዚህ ጋር አስቀምጦልናል። ኮምፒውተር ቪዥን፣ ናቹራል ላንጉዌጅ ፕሮሰሲንግ ኤአይ ምን ውስጥ እንዳለ ኢቲክሶቹን እንደምታዩት እዚህ ጋር መመልከት ትችላላችሁ። የኤአይንም ፊውቸር እዚህ ጋር እንደምታዩት በሚገርም ሁኔታ አስቀምጦልናል። በጣም ነው የሚያምረው። እንደምታዩት ለመማር በጣም ቀላል ነው። ከየት ደግሞ መጀመር እንዳለብንም እዚህ ጋር ያስቀምጥናል። እንዲሁም ደግሞ ሪኮመንድድ ለርኒንግ ሪሶርስ ይላል። የተለያዩ አይነት ዌብሳይቶች አሉ ኤአይን የምትማሩባቸው ማለት ነው። እነሱንም እዚህ ጋር ያስቀምጦልናል። ስለዚህ በቀላሉ እዚህ ጋር ይህንን እያያችሁ የመጀመሪያ የኤአይ ጆርኒያችሁን መጀመር ትችላላችሁ። እጅግ በጣም ነው የሚያምረው።
አሁን ደግሞ የአይሲኤስ ወይም የኢሚግሬሽንና ሲቲዝንሺፕን ዌብሳይት እንሰራለን። የእነሱን ኦፊሻል ዌብሳይት እንመልከት። እንደምታዩት ይህን ይመስላል ዌብሳይታቸው። ስለዚህ የእኛ ኤአይ ከዚህ የተሻለ ዌብሳይት ይሰራል የሚለውን አብረን የምናየው ይሆናል። በቅድሚያ የእነሱን ሎጎ እዚህ ጋር ዳውንሎድ እናደርጋለን። በመቀጠልም ጂኤልኤም 5V ቱርቦን ተጠቅመን እንደምታዩት ዳውንሎድ ያደረግነውን ፎቶ እናስገባና ይህንን ፕሮምፕት እንሰጠዋለን። በመቀጠልም ዳታዎቹን ከኦፊሻል ዌብሳይት እንዲወስድ እዚህ ጋር የእነሱን ዌብሳይት ሊንኩን ኮፒ አድርጌ ያስገባለታለሁ። ከዛም ኢንተር ብላለሁ ማለት ነው። በምታዩት መልኩ እንደምታዩት ስራውን ጀምሯል ማለት ነው። እያንዳንዱን ዳታ ኮሌክት እያደረገ ነው። ኤቭሪቲንግ እዚህ ጋር ከሰራው በኋላ ይህን የመሰለ ዌብሳይት ሰጥቶናል። ሲምፕል እጅግ በጣም የሚያምር ዌብሳይት እንደሰጠን ማለት ነው። እንደምታዩት ከቅድሙ ጋር ማወዳደር ትችላላችሁ። እኔ ግን ከዚህ የተሻለ ዌብሳይት ስለፈለኩ ሌላ ሞክራለሁ ማለት ነው። ይህንንም እዚህ ጋር መመልከት ትችላላችሁ። እያንዳንዱን ዳታ ከወሰደ በኋላ በዚህ መልኩ ዌብሳይቱን ሰርቶልናል። ስለዚህ እኔ በተመሳሳይ ሁኔታ አንድ የሰራሁት ዌብሳይት አለ ጂኤልኤም 5 ቱርቦን በመጠቀም ልዩነቱን መመልከት ትችላላችሁ። ይሄኛው እንደምታዩት እጅግ በጣም በሚያምር ሁኔታ ነው የሰራለን። መልቲሊንጓል ነው፣ እንግሊዘኛና አማርኛ አለው። እንደምታዩት ስትቀይሩት ይሄን ይመስላል። ዩዘር ኢንተርፌሱ ኤቭሪቲንግ አኒሜሽኖቹ በጣም ነው የሚያምሩት ማለት ነው። በምታዩት መልኩ ፕሮሰሶቹን እያንዳንዱን ነገር በዚህ መልኩ ሰጥቶናል። ሁሉም በተኖች ደግሞ ይሰራሉ ማለት ነው። በምታዩት መልኩ ዜናዎችን አሉት፣ ፍሪኩዌንትሊ አስክድ ኩዌስችን ኮንታክት ፎርም አለው። እንደምታዩት እያንዳንዱ ሶሻል ሚዲያቸው አለ። በጣም ነው የሚያምረው። ስለዚህ በምታዩት መልኩ የምትፈልጉትን ዌብሳይቶች ሪዲዛይን ማድረግ ትችላላችሁ። በጣም ነው የሚያምረው። እንዲሁም እነዚህን ነገሮች በመጠቀም ገንዘቦችን መስራት ትችላላችሁ ማለት ነው። ለተለያዩ ድርጅቶች ዌብሳይቶችን በዚህ መልኩ ሪዲዛይን እያደረጋችሁ ገንዘብ ጄኔሬት ማድረግ ትችላላችሁ። አሁን ወደ chatz.ai ተመልሰን የተወሰኑ ነገሮችን ላሳያችሁ። ከታች እንደምታዩት አዳዲስ ነገሮችን አሏቸው። ኒው ፕሮዳክት ላውንችድ ብሎ እዚህ ጋር አስቀምጦልናል። ኢሜጆችን ይሰራል፣ ኦዲዮ እንዲሁም አውቶ ክሎ አለው። ስለዚህኛ ኢሜጅ እንመርጣለን። ከዚህ ውስጥ አጠር አድርጌ ምሳሌ ሰጣችኋለሁ። በዚህ መልኩ እንግዲህ ኢሜጅን ከመረጥን በኋላ እያንዳንዱን ቴምፕሌት እዚህ ጋር ያሳይናል። ያለ ወተርማርክ እና ወተርማርክ መስራት ትችላላችሁ። አስፔክት ሬሽዮ እና ሪዞሉሽን አለው። ስለዚህ ይህንን ኢሜጅ ጄኔሬት ለማድረግ እንደምታዩት እዚህ ጋር ክሬት ሲሚላር የሚለውን ስጫን አውቶራይዜሽን ይጠይቀኛል ማለት ነው። የኔን አካውንት አውቶራይዝ እንዳደረግ ይጠይቀኛል። ኦኬ እለዋለሁ። ከዛም ድጋሜ እዛው ላይ ይመልሰኛል። ሎጊን አድርገናል ማለት ነው። እንደምታዩት ወተርማርኩን ማብራት ማጥፋት ትችላላችሁ። ሪዞሉሽን እስከ 2K ያለው እንዲሁም አስፔክት ሬሽዮን መምረጥ ትችላላችሁ። የራሳችሁንም ፕሮምፕት እዚህ ጋር መጻፍ ትችላላችሁ። እኔ ግን ዝም ብዬ እዚህ ጋር ያየሁትን አንድ ምስል ሪጄኔሬት አድርጓለሁ ማለት ነው። ክሬት ሲሚላር የሚለውን በመጫን እናንተ ግን የምትፈልጉትን አይነት ፕሮምፕት በመጻፍ በቀላሉ ኢሜጆችንም እዚህ ጋር ጄኔሬት ማድረግ ትችላላችሁ። በጣም በሚገርም ሁኔታ አሪፍ የሆነ ሪዛልትን ነው የሚሰጣችሁ። በመጨረሻም ወደ ጂኤልኤም 5 ቱርቦ ተመልሰን ጌሞችን እንሰራለን ማለት ነው። ራሳችሁ የሰጡን ቴምፕሌቶች አሉ። ከነሱ ውስጥ መርጠን ጌሞችን መስራት እንችላለን። እዚህ ጋር ግን ዝም ብዬ ነው የምነግራችሁ ማለት ነው። ራሳችሁ ጄኔሬት ማድረግ ትችላላችሁ። እንደምታዩት የተለያዩ አይነት ላንዲንግ ፔጆችን መስራት ትችላላችሁ። የተለያዩ አይነት ሚኒ ጌሞችን እዚህ ጋር ክሬት ማድረግ ትችላላችሁ። በጣም ብዙ አይነት ቴምፕሌቶች አሏቸው። እነሱ የሰሩትንም እንግዲህ ድጋሚ ወስዳችሁ የተለያዩ ነገሮችን ቀይራችሁ መስራት ትችላላችሁ። ይሄኛው እነሱ የሰጡን ቴምፕሌት ነው። ስለዚህ በቀላሉ የነሱን ቴምፕሌት በመጠቀም በጣም ብዙ ነገሮችን ጄኔሬት ማድረግ ትችላላችሁ። በመጨረሻም ይህ ክፍል ትንሽ ከፍ ያለ የኮምፒውተር እውቀት ላላችሁ ሰዎች ነው። ጂኤልኤም 5.2 ክፍት ሞዴል ወይም ደግሞ ኦፕን ዌት ስለሆነ ኢንተርኔት ሳያስፈልጋችሁ በራሳችሁ ኮምፒውተር ላይ ጭናችሁ መጠቀም ትችላላችሁ። በአንስሎት ሶፍትዌር አማካኝነት የሞዴሉን መጠን አሳንስ ወይም ኳንቲዜሽን በሚባል መንገድ መጫን ይቻላል። ይህም የኩባንያቸውን ሚስጥራዊ ዳታ ለሌላ ሶስተኛ ወገን አሳልፈው መስጠት ለማይፈልጉ ድርጅቶች ወይም ደግሞ ግለሰቦች እጅግ በጣም ጠቃሚ ነው። የጂኤልኤም 5 ፉል ኮርስ ይህን ይመስላል። በጣም ብዙዎቻችሁ እንደምትማሩበትና እንደምትወዱትም እርግጠኛ ነኝ። ለዚህ ቻናልም አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ምክንያቱም ማንም ያላሳያችሁን የኤአይ ዌብሳይቶች፣ የኤአይ ቱሎችና የኤአይ አጠቃቀምን በዚህ ቻናል አሳያችኋለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።